ይህ 5 ከ5 የተሰኘው የመጽሐፍ ቅዱስ ጥያቄ ነው። ብዙ ሰዎች ሞክረው 5 ከ5 አላገኙም። ሞክሩ፣ መልሶቻችሁን ኮሜንት ላይ ያስቀምጡ። በተለይ አምስተኛውን ጥያቄ አትመልሱትም። በቀጣይ ቪዲዮ መልሱን እናስቀምጣለን። ጥያቄ ቁጥር 1 ክርስቲያኖች ተብለው ለመጀመሪያ ጊዜ የተጠሩት የት ነበር? ሀ ኢየሩሳሌም፣ ለ አንጾኪያ፣ ሐመርኋ ሮም፣ መ ቆሮንቶስ። ጥያቄ ቁጥር 2 ኢየሱስን በራሱ መቃብር ያኖረው ማን ነው? ሀ ጴጥሮስ፣ ለ ዮሐንስ፣ ሐመርኋ ዮሴፍ፣ መ ኒቆዲሞስ። ጥያቄ ቁጥር 3 ፊልጶስ ወንጌልን ለኢትዮጵያዊ ጃንደረባ የሰበከው ከየት መጽሐፍ ነበር? ሀ ከዘፍጥረት፣ ለ ከመዝሙር፣ ሐመርኋ ከኢሳይያስ፣ መ ከዳንኤል። ጥያቄ ቁጥር 4 ሰይጣን ኢየሱስን ከምን ጫፍ እንዲወርድ ፈተነው? ሀ ከተራራ፣ ለ ከቤተ መቅደስ፣ ሐመርኋ ከቤት፣ መ ከግንብ። ጥያቄ ቁጥር 5 ዳሽ ሙላ ነው። በማቴዎስ 5:9 ላይ የሚያስታርቁ ብፁዓን ናቸው ዳሽ ይባላሉና ይላል። ማን ነው 5 ከ5 የሚያገኘው? መልሶቻችሁን ኮሜንት ላይ አስቀምጡልኝ። በቀጣይ ቪዲዮ የእነዚህ መልስና ቀጣይ ጥያቄዎችን እንቀጥላለን።